አሳዝነን በዚህ በዝናብ ድሃ እንዲህ ሲሰቃይ የምር እስከታች ድረስ ያኔ እኮ ጎዳና ተዳዳሪ ናቸው የሚለው ሰው የምር ለምንድነው እንደዚህ ያልኩት? እነዚህ እዚህ ጋር ሸራ ወጥሮ የሚኖሩት ማለት ነው ከነዋሪዎቹ ጋር አብረው የሚኖሩ ናቸው። እነዚህ ተከራይ ነበሩ፣ እነዛ ያው ባለቤት ናቸው። እነዚህ ተከራይተው ነበር የሚኖሩት። ከዛ እነዛ በልማት ምክንያት ሲነሳ ኮንዶሚኒየም እና የቀበሌ መርጠው ሄዱ እነሱ። እነዚህ ግን እዚሁ ቀሩ። ቀበሌው ምን ብሎ ነው የዘጋው? ነዋሪ የለም እዚህ ሰፈር ሁሉም ወጥቷል አለ። ግን እዚህ ጋር ያለው ድሃ ተሸፍኖ ጉዱ ማለት ነው። ከዛ በኋላ እንትን ብሎ ተቀመጠ። ይሄኛው ዳ ያሳዝኑ በዚህ በዝናብ በዛ ላይ እንደዛ የሆኑባቸው ማለት ነው። ይሄ አፍራሽ ህግ የሚባል አለ፣ ይመጣል የፍትህ አካል ነኝ ይላል፣ ግን የሰው ልጅ ሰብአዊ መብት አያከብርም። የምር ህገ መንግስቱ የሰው ልጅ ሰብአዊ መብት አክብሩ ይላል፣ ግን የሰው እኛ ህግ ነው የምናስከብረው ፍትህ ነው የምናሰፍነው ይላሉ፣ ግን የሰው ህግ አያከብሩም፣ የሰው ሰብአዊነት አያከብሩም። የምር ሰው ልጅ ተወልዶ ባደገበት ነው የሚለው ሁሉም ሰው ተወልደን ባደግንበት ይላሉ አይደለ? ይሄ ሁላ ህዝብ ከየት መጣ? የምር ቀበሌው ራሱ ተዘግቷል እኮ እዚህ ሸራ ቤት አልቋል እኮ ምናምን ነገር ይላል። እና አሁን ይሄ እንደምንድን ነው የምታስቡት? የምር ለሚገባው አካል ነው መድረስ ያለበት ይሄ ነገር። የምር ያሳዝናል። ሰው በፀሐይ ቀን ፀሐዩ ማታ ብርዱ እየተፈራረቀበት፣ አሁን ደግሞ ጭራሽ ዝናብ መጣ። ለበጎ ነው ብሎ ተቀበለ። ግን ህዝቡ ያው ምን ያድርግ? ወዴት ሂድ? የሚያሳዝነው እሱ ነው። የምር የሁላ ዝናብ የወረደው እዚህ ህዝብ ላይ ነው። አሁንም ጠዋት መጥተው ነበረ አንሱ ምናምን ነገር ብለው ነው እንትን ያሉት። እናፈርሳለን እናቃጠላለን ብለው ዝናብ ሲዘንብ ህዝቡ ሲቸግረው ሸራ እንትን አለ። ወዴት ሂድ? ቆይ ወደ መጣችሁበት እንዲሰለቻችሁ ነው ይላል። እሺ ህዝቡ ወዴት ሂድ? መሄጃ ቢኖሩ ነው እኮ ይሄዳል እኮ። ወዴት ሂድ? እሺ ህዝቡ ሀገሪቷ ልማት ትለማለች ይባላል፣ ግን እሺ ሀገር እኮ የሚለማው ሀገር ሲጀመር ሀገር እና ከተማ የሚባለውም ሀገር የሚባለው እኮ ህዝብ ሲኖርበት ነው አይደለ? ዝም ብሎ አይደለም። ያለ ህዝብ ምንድነው? አዲስ አበባ ያለ ህዝብ ምድረ በዳ ነች፣ ከተማ ትባላለች እንዴ? የሁላ ፎቅና የሁላ ኮሪደር ልማት ያለ ህዝብ ያለ ሰው ጥቅም አለው እንዴ? ምንም። በቃ የሆነ ጊዜ ምን እያየሁ ነበር ቲክቶክ ላይ ኮሪደር ልማቱ ላይ ጅብ ሲሄድበት አይደለ? በቃ ሰው ከሌለ ሰው እንዲየተሰቃየ የምር በሀገሩ ላይ እንደዚህ ሰብአዊነት አሁን ይሄ ማሳያችሁ እዚህ ጋር ያሉት ነው። እታች ጋር ደግሞ ብትሄዱ ማለት ነው ነፍ እንደዚህ ሰርተው ህዝቡ ግራ ገብቶት ማርያምን ሰው ራሱ አሁን ምንድነው የሚታሰበው? ጎዳና ተዳዳሪዎች ናቸው ነው የሚለው። አይደለም ጎዳና ተዳዳሪም ሰው ነው፣ ግን እነዚህ ነዋሪ የነበሩ ሰዎች ናቸው። ቀበሌው ጨርሰናል 48 ብሎ የዳዳ መዘገበ። 48ቱ አሉ ቦታ ተሰጥቷቸው ተቀምጠዋል። እነዚህ ሺህ ከየት መጡ? እነዚህ አረ ብቻ ያሳዝናል። የምሬን ነው የምላችሁ፣ በጣም የሚያሳዝን